በሪል ስቴት ትሬንድ ላይ በጣም ፈታኝ የሚሆነው ለየትኛውም ዲቨሎፐር ቤቶችን በስርዓት አስረክቦ ባለው ጊዜ ወይም ቃል መሰረት ማስረከብ ነው። ይህን ፈተና ለመወጣት ብዙ ድርጅቶች ሞክረዋል፣ ግን ከእያንዳንዱ ከደንበኛ ወቀሴታና ሀሜት ውስጥ አልወጡም፣ ሊወጡም አልቻሉም። እኛ ግን እንላቸዋለን አሁን ሰኔ 30 ላይ ልናስረክብ ያዘጋጀናቸው ቤቶች መሀል ሳር ቤት ላይ ይገኛሉ። ቤቶቹ እነዚህን ይመስላሉ። እንደምታያቸው ናቸው። ጂፕላስ 25 አፓርትመንቶች ናቸው። እነዚህ አፓርትመንቶች ከባለ 1 እስከ ባለ 3 መኝታ ክፍሎች ናቸው። እንግዲህ እኛ ቁልፋችንን አዘጋጅተን ስራችንን ጨርሰን ለሰኔ 30 በሰሚ ፊኒሽድ አስረክበን ለእናንተ ለማስረከብ ዝግጅታችንን ከወዲሁ ጨርሰናል። ታዲያ እነዚህ ቤቶችን የት ነው የምትሉ ካላችሁ መሀል አዲስ አበባ ሳር ቤት ላይ በዲፕሎማት መናኸሪያ በሆነችው ሳር ቤት ላይ ታገኙናላችሁ ማለት ነው። ዲቨሎፐሩ ሁሌም እንደምላችሁ አዲስ ላይፍ ሪል ስቴት ነው። በኢትዮ አፎርዴብል ማርኬት ፕሌስ የዩቲዩብ ቻናል እነዚህ ቤቶች ቀርበውላችኋል። እነዚህ ቤቶችን በቀላሉ ለማግኘት ይሄን ቻናል ሰብስክራይብ ማድረግ ነው። እኛ ቤቶቻችንን በጥራት እናስረክባችኋለን። እናንተ ደግሞ ገንዘባችሁን ቆጥራችሁ ለእኛ ታስረክባላችሁ ማለት ነው። ታዲያ እነዚህ ቤቶች አሁን ውስን ስቶኮች ናቸው ያሉት። እነዚህ ውስን ስቶኮችን ደግሞ ለማግኘት ቀድሞ የመጣ ሰው ቀድሞ እንደሚስተናገድ የድርጅቱ የአሰራሩ ሁኔታ ይፈቅዳል ማለት ነው። እነዚህ ቤቶች እንግዲህ ለእናንተ ብትኖሩበት እያንዳንዳቸው ቤቶች በጣም ምቾትን የሚሰጡ ሙሉ ብርሃን የሚያገኙ ቤቶች እንዲሁም የስፔስ ዩቲላይዜሽን ወይም ኤሪያቸው እያንዳንዳቸው ከሳሎን ክፍል ጀምሮ እስከ ማስተር ቤድሩም እንዲሁም እና ስቶር ኮመን ባዝሩምን የያዙ ኤሪያዎች በጣም ሰፊና ጥሩ አገልግሎት የሚሰጡ ቤቶችን በጥራት አቅርበንላቸዋል። የኛ መሰረቱ ጥራታችንን አስጠብቀን ነገ ላይ አዲስ አበባ ላይ ቁጥር 1 የሚባል የሪል ስቴት አልሚ መሆን ነው። ታዲያ በዚህ ራዕይ መሰረት እኛ ስራችን እየሰራን እንገኛለን። እናንተ ደግሞ እነዚህ ቤቶችን እንድትገዙ እንላችኋለን። መልካም ጊዜ